ሃፒ በርዝዴይ ቪርጎ ሲዝን ገብተናል። ቪርጎዎች እንኳን ተወለዳችሁልኝ። የኔ መልከ መልካሞች፣ የኔ ቀና ልቦች፣ የኔ ሩሩሆች፣ የኔ የቤተሰብ ቋሚ የሆነው ሀብታሞቹ ቪርጎዎች እንግዲህ እድላቸው ሰፊ የሆነ ቪርጎዎች አይደለም ለራሳቸው ለኛ ኢነርጂ ሊሰጡን ይሄው ወራቸው ገብቷል። እንግዲህ እንዴት ናችሁ? እንኳን ተወለዳችሁ። ቀሪ ዘመናችሁ ደግሞ ያማረ በአመት ላይ አመት የሚጨምርላችሁ እንዲሁም ከልብ ይመኛለሁኝ። እንግዲህ ምንን እያደረግን እናልፋለን ወይ ደግሞ ምንስ ያጋጥመናል? ለነማን ጥሩ ነው፣ ለነማን ከበድ ይላል፣ ለነማን ደግሞ ጥሩ ኢነርጂ ይሰጣል የሚለውን እየዳሰስን የምናልፍበት ጊዜ ይሆናል ማለት ነው። ቪርጎ ሲዝን እንግዲህ ያው ያለፈው ሊዮ ሲዝን ነው። ሊዮ ሲዝን እንግዲህ ምንድን ነበር ሰጥቶን ያለፈው? ይሄ የሹመት ጊዜ ነገሮች ላይ ፊኒሽንግ ላይ የምትሆኑበት ጊዜ፣ በዛኑም ልክ ደግሞ ቻሌንጅ የነበረበት ጊዜ ነው። አክቹአሊ ለእርዝ ሳይን ለነ ቪርጎ፣ ለነ ቶረስ፣ ለነ ካፕሪኮርን በጣም ወጪ አስወጥቷቸው ያለፈው ጊዜ ነው። አሁን ግን የሚረጋጉበት ታይም ነው። እንግዲህ ከማን ነው የምንጀምረው? ከፋየር ሳይን ነው የምንጀምረው። ለነ ኤሪስ፣ ለነ ሊዮ፣ ለነ ሳጁታሪያስ ምን ሰጥቶ ነው የሚያልፈው ብለን ስንል ቪርጎ የገንዘብ ኢነርጂ ነው የሚሰጠው። የስራ እድል በደንብ የስራ እድል ይመጣል። በደንብ የገንዘብ ኢነርጂ ይመጣል። አንደርስታንድ የማድረግ ኢነርጂ ይመጣል። የመረጋጋት ኢነርጂ ይመጣል ማለት ነው። ሶ ፋየር ሳይኖች ይሄንን ወር እስከ መስከረም 12 ድረስ በደንብ አድርጋችሁ ወጫችሁንና ገቢያችሁን የምታጣሩበት ወር ሊሆን ይችላል ማለት ነው እና ኮንግራቹሌሽን፣ ጥሩ ነገር ነው የሚያጋጥማችሁ። ጥሩ ሰው በዚህ ወር ውስጥም የሚያጋጥሟችሁ ሰዎች ጥሩ ሰዎች ሊሆኑ ይችላሉ ማለት ነው። ቀጣዩ እንግዲህ ማን ነው? እርዝ ሳይን ነው። እርዝ ሳይን እና ማን ናቸው? እነ ካፕሪኮርን፣ እነ ቶረስ፣ ራሱ ቪርጎ ነው። ለነሱስ ምን ይሰጣል ብለን ስንል መረጋጋትን ነው። መረጋጋትን በደንብ አድርጎ ነው የሚሰጣችሁ። በደንብ አድርጋችሁ ማቹር እንድትሆኑ እንድታስቡ፣ ነገሮች ላይ ያላችሁን ነገሮች ማጥበቅ፣ መያዝ፣ ኢንቨስት ማድረግ፣ ስለ ማሰብ፣ ስለ ቤተሰብ ማሰብ ውስጥ ነው የምትሆኑት እና ሙቭ የምታደርጉበት ጊዜ ነው። አሁን ብዙዎቹ እርዝ ሳይኖች እነ ቶረስ፣ እነ ካፕሪኮርን፣ እነ ቪርጎ ካሉበት ሀገር ወደ ሌላ ሀገር ቫኬሽን የሚሄዱበት፣ የሚጠይቁበት፣ ቤተሰብ የሚያዩበት ኢነርጂ ነው ሰጥቶ የሚያልፈው ማለት ነው። ቀጥሎ ያለው ኤር ሳይን ነው። እነ ጀሚናይ፣ እነ ሊብራ፣ እነ አኳሪያስ ለእናንተስ ምን ይሰጣል ስንል ለእናንተ ትንሽ ከበድ ያለ ሊሆን ይችላል። ምክንያቱም ያው ጸር ስለሆነ ጀሚናዮች ሳንቲም ላይ ልትጠነቀቁ ይገባል። ሊብራዎች ወጪ ላይ ልትጠነቀቁ ይገባል በደንብ ማለት ነው። ትንሽ አኳሪያሶች ይሄ ጉንፋን ምናምን ራስ ምታት ሊይዛችሁ ይችላል ማለት ነው እና ምንድነው ወሩ ነው እቺ መስከረም ወር ካሁኗ ጀምሮ ከትናንት ወዲያ ጀምሮ ያለችው ወር እስከ መስከረም 12 ያለችው ወር ትንሽ በጤናችሁ ሊፈትናችሁ ይችላል ማለት ነው እና እዛች ላይ ትንሽ ጠንቀቅ ማለት ይገባል ማለት ነው። ቀጥሎ ወተር ሳይን ነው። ወተር ሳይን እንግዲህ እነማን ናቸው? እነ ካንሰር፣ እነ ስኮርፒዮ፣ እነ ፓይሰስ። ለነሱስ ምንድነው የሚሰጠው ስል ያው ግጥም ስለሆነ ቪርጎ በደንብ ነው አረጋግቷችሁ የሚያልፈው ማለት ነውና ጥሩ ጊዜ ይኖራችኋል። ጥሩ የካፕል ጊዜ ይኖራችኋል። ነገሮችን በደንብ የምታጠኑበት ጊዜ ይኖራችኋል። ስለዚህ ከሰዎች ጋር ዲፕ የምትግባቡበት ጊዜ፣ ስፔሻሊ ከቤተሰብ ጋር በጣም ክሎዝድ የምትሆኑበት ታይም ነው የሚሆነው ማለት ነው። ወተር ሳይን እና ትንሽ ከቤተሰብ ርቃችሁ የነበራችሁ ወተር ሳይኖች ልትኖሩ ትችላላችሁ። እነ ስኮርፒዮ፣ እነ ካንሱ፣ እነ ፓይሰስ አሁን ደግሞ የመቀራረብ የመሰባሰብ፣ ምክንያቱም ያው እርዝ ምንድነው መሰብሰብ፣ ገንዘብ መሰብሰብ፣ ሰውን መሰብሰብ፣ እውቀትን መሰብሰብ በደንብ አድርጎ የሚሰጥ ኢነርጂ ነውና በደንብ አድርጋችሁ አጥርታችሁ ላይፋችሁ ማየት ይገባል ማለት ነውና ሊዮ ሲዝን ትንሽ ከበድ ያለ ነው። ያው ሊዮ የታወቀ ነው፣ ባይ ፎርስ ነው፣ ልከበር ነው ነው ለፋየር ሳይን ራሱ ከባድ ነው ሊዮ። ለምን አለ ሹመት አለ፣ የስራ እድገት አለ፣ የመመረቂያ ጊዜ ነበረ ነው፣ የረፍት ሰዓት ነበረ እና ቃል መቀየር፣ ገንዘብ በጣም ማውጣት። ምክንያቱም ሊዮ ቡኩን ነው ደግ ከመሆኑ የተነሳ በጣም ነው የሚያወጣውና ለብዙ ሰው ደግሞ አለመድረስ፣ አለመሙላት
ጊዜው እያለ ያንን ሰው ሄዶ አለመጠየቅ ሁሉ አይነት ሲቹዌሽን ውስጥ ነው ያለፍነው ብዙዎቻችን ማለት ነውና ቪርጎ ግን ያንን ነገር ሁሉ በደንብ አድርጎ የሚያጣራበት ጊዜ ነው ያ እና ደስ የሚለው ነገር ምንድነው አሁን ያለው ሲቹዌሽን በራሱ አርቃችሁ እንድታስቡ ነው የሚያረጋችሁ አይናችሁን በደንብ እንድትከፍቱ ነው የሚያረጋችሁ እርዝ ሳይኖች ላስት መንዝ ላይ በታክሱ ይሄ በመናምን ይሄ በቤት ጉዳይ በመናምን ገንዘብ በጣም ይሄ ግብር ምናምን በጣም ስታወጡ ነበርና ኮሜንት ላይ እንድትጽፉልኝ እፈልጋለሁ አንደኛ ለኔም የማነበው ነገር ይጠቅመኛል አይጠቅመኝም የሚለውን ነገር ነው የምናየውና እነ ኤሪስ ደግሞ ከ3 ቀን ከ4 ቀን በፊት ትንሽ ከፍቷችሁ ነበር ያው ልክ ሊወጣ ሲል አስለቅሶ ተጭኖ ነው የሚያልፈውና ትንሽ የከፋችሁ ሰዓት ነበረ ያው እኔም ኤሪስ ስለሆንኩኝ ስለማቀው ማለት ነውና ኤኒዌይ አሁን ግን ጥሩ ነገር ነው የሚፈጠረውና ኮንግራቹሌሽን በጣም ጥሩ ቻንስ ይመጣል ማለት ነውና አዲስን አመት እንዴትስ ነው የምንቀበለው በቻንስ ነው በጣም የሚገርመው ቪርጎ ቻንሰኛ አይደለ አዲስ አመት ሲመጣ 2018 በጣም ጥሩ ነው አብሶ ለፋየር ሳይን 2018 በጣም አሪፍ ነው ለእርዝ ሳይን በጣም የሚረጋጋበት ጊዜ የገንዘብ ጊዜ ነው ትንሽ ለወተር ሳይን ነው የሚከብደው እናንተ ደግሞ በጸሎት እግዚአብሔርን በመለመን የምታልፉበት ጊዜ ነው ግን የከፍተው ማማ ላይ የሚወጡት እነ ጀሚናይ እና አኳሪያስ ምክንያቱም ከኖቬምበር ላስት ኖቬምበር ጀምሮ ነው ሲዝኑን አኳሪያስ የተረከበው ማለት ነውና አሪፍ ነው አብሶ ለሁለቱ ለነፋስ ሳይንና ለፋየር ሳይን ጥሩ ጊዜ ነው የሚመጣው ማለት ነው ነገሮች በደንብ የሚስተካከሉበት ሰዓት ነው አሜን ለእርዝ ሳይን አብሶ ለእርዝ ሳይንም በጣም ጥሩ ነው ትንሽ ከበድ የሚላችሁ ወተር ሳይኖች ናችሁ እናንተ ደግሞ ያው ወራችሁ ሲገባ የካንሰር ሰዓት ትረጋጋላችሁ የነ ቪርጎ ሰዓት ትረጋጋላችሁ የነ ካፕሪኮርን ሰዓት ትረጋጋላችሁ የነ ቶረስ ሰዓት ትረጋጋላችሁ እንደዛው የገንዘብም ጊዜያችሁ ሁላችሁም በሚመጣበት ሰዓት በደንብ አድርገን ተጠንቅቀን የምናልፍበት ጊዜ ይሆናል ማለት ነውና ቪርጎች አይ ነው ትንሽ ከበድ ያለ ነገር ውስጥ እንዳላችሁ በደንብ ነው ማቀ ያስጨነቃችሁ ነገር እንዳለ በደንብ ነው ማቀ እና አይደለም ውጭ ሀገር ያለ ቪርጎ ሀገር ውስጥ እንኳን ያለ ቪርጎ ወደ ሌላ ሀገር ወደ ክፍለ ሀገር የሚሄድበት ሰዓት ነው አሁን ማለት ነው መንገዳችሁ በደንብ እንዲሰምር ከፈለጋችሁ በደንብ አርጋችሁ ከፈጣሪያችሁ ጋር በጣም ኮኔክሽን ጥብቅ ማለት ያስፈልጋችኋል ማለት ነው ነቶረስም እንደዛ አሁን ትንሽ ደህና ናችሁ ነቶረስ ማለት ነው ምንም አትሉም ሌላ ማሳስበው ምንድነው በዚህ ቪዲዮ ደስተኛ የሆነ ሰው ካለ ከኔ ጋር ብዙ ኮኔክሽን ያለው ሰው ካለ ስልኬ ባዮ ላይ ያለ ብዙ መፍትሄዎችን ማድረግ እንችላለን መደወል ብቻ ነው የሚጠበቅባችሁ ማለት ነው እናንተ ላይ እኔም እንግዲህ እንደምታዩኝ ይሄው ሸር ብትን ብያለሁኝ በጣም ደስ የሚል ስሜት ላይ ነኝ ያለሁት ማለት ነው እግዚአብሔር ይመስገን ለሁላችሁም ቀና መንገድ መርጣለሁኝ ጥሩ ነገር እመኛለሁኝ የኔ አክባሪዎች የኔ ተከታዮች ሁሉ በአለም ላይ ያላችሁ ሀገር ውስጥም ያላችሁ በውጭ ሀገርም ያላችሁ እንኳን ተወለዳችሁ ቪርጎዎች በጣም ነው የምወዳችሁ በጣም ነው የማከብራችሁ የምትፈልጉት ነገር ካለ ባዮ ላይ ስልክ ያለ ደውሉልኝ ኮንግራቹሌሽን መልካም ጊዜ ይሆንላችሁ በኔክስት ቪዲዮ እንገናኛለን እንድሰራላችሁ የምትፈልጉት ቪዲዮ ካለ ቴክስት ማድረግ ትችላላችሁ መደወል ትችላላችሁ በጣም አመሰግናለሁ